ከዛስ ወንጌልንም ለፍጥረት ሁሉ ስበኩ። ስብከተ ወንጌል ማለት ነው ቀዳሚ የሚሆነው ለሰው ሁሉ ነው። ወደ ዓለም ማለት ለሰው ሁሉ ማለት ነው። ስበኩ። ከሰበካችኋቸው በኋላ እነሱ ባያምኑም በቤተሰቦቻቸው እምነት አጥምቋቸው አላለም። ስበኳቸው። ሲሰብኩት ሰው ይሰማል። ሲሰማስ ልባቸው ይነካል። ከዛስ ያምናሉ። ከዛስ ይጠመቃሉ። ይሄ ነው ቅድመ ተከተሉ። የሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስም የሰበከበት ስብከት ማለት ነው። በተለይ ከቁጥር 22 ጀምሮ እሱን እንደ ምሳሌ ላንሳው ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ጀምሮ ወንጌል ለኦርቶዶክስ ስለሚያስፈልግ ማለት ነው። እዛ እንደዚህ አለ ቅዱስ ጴጥሮስ፣ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራቶችና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁትም። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና። ስለዚህ ልቤ ደስ አለው፣ ልሳኔ ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን ያይ ዘንድ አትሰጠውም። የሕይወትንም መንገድ አስታወከኝ፣ ከፊት ጋር ደስታ ትሞላብኛለህ። ወንድሞቼ ሆይ አለ። ልብ በሉ፣ እስካሁን እየሰበከ ነው ያለው። ወንድሞቼ ሆይ አለ። አሁንም ስብከቱን እየቀጠለ ነው። ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ዳዊት ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ፣ መዝሙር 132 ቁጥር 11 ማለት ነው። ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ፣ ነቢይ ስለሆነ አስቀድሞ ነው ያየው። የዳዊት ልጅ መሽያው ከመወለዱ ከ1000 ዓመት በፊት ሞቱንም ትንሣኤውንም አስቀድሞ አይቶታል። ዳዊት ስለ ልጁ ስለ ክርስቶስ ስለ መሽያው አስቀድሞ አይተዋል። ስለዚህ ስለ ትንሣኤው አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስ እንዳላየ ተናገረ። ይህንንም ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን ካለ በኋላ ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን ተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። በዓለ ሃምሳው ማለት ነው። ዳዊት ወደ ሰማይ አልወጣምና፣ ነገር ግን እርሱ አለ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ካለ በኋላ ይህንን እስካሁን ድረስ እየሰበከ ነው ጴጥሮስ። ይህም በሰሙ ጊዜ ልባቸው ተነካ ይላል። አየህ፣ ከስብከተ ወንጌል ጀምሮ የሰው ልብ ይነካል ማለት ነው። አንተ ልብህ በእግዚአብሔር ቃል ሳይነካ የ40 ቀን ሕፃን ልጅ ውሃ አስነኩህ እና ውሃ ተንቦጫርቀ ወጣ ማለት ነው። ዘመንቦጫረቅ ይባላል። የእግዚአብሔር ቃል ልብህን ሳይነካው ውሃ ሰውነትህን ስለነካው አትድንም። አጭርና ግልጽ፣ የኤልያስ አምላክ ምስክር ነው። አጭርና ግልጽ ውሃ ሰውነታችሁን ይንካው አይደለም ብሎ ያለው፣ በቃሉ ልብህ ይነካ በመጀመሪያ አንተዬ። በቃሉ ልብህ እንዲነካ ደግሞ ስብከተ ወንጌል ሊሰበክ ይገባል። ይህንን ማን የሰበከው? ቅዱስ ጴጥሮስ። ለምን ካልተላኩ እንዴት ይሰብካሉ ብሎ የለን ቅዱስ ጳውሎስ ሮሜ መጽሐፍ ምዕራፍ 10 ላይ በተለይ ከቁጥር 15 ጀምሮ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታዊ ምስክርነታችን ማን አምኗል ብሏልና። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ነገር ግን ባይሰሙ ነው እላለሁ ወይስ በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ ብሎ ይላል። አየህ፣ በመጀመሪያ ሰው ለማመን መስመነው ሊሰበከው ይገባል። እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? አንተ እኮ አልሰማህም። ምን ወንጌል አልሰማህም? ወንጌል ሰምተህ በጆሮህ ወንጌል ተሰብኮህ ልብህ አልተነካም።
ከእናተ ማህፀን እንደወጣህ በ40ኛው ቀን እትብትህ ሳይደርቅ እርግብግቢትህ ሳይገጥም የእናትና የአባትህን ስም እንኳን ለይተህ ሳታቅ ወሰዱና ውሃ አስነኩ ሰውነትህን። ውሃ ሰውነትህን ከመንካቱ በፊት ቃሉ ልብህን ይንካው። ቃሉ ልባቸውን ቃሉ የነካው ሰዎች ናቸው የሚያምኑት፣ ሪስፖንድ ያደርጋሉ። እነዛን ሰዎች ነው ያጠመቁት ሐዋርያቱ። አጭርና ግልጽ። በዚህ መሰረት ስትታዩ ኦርቶዶክስ ህፃናት አድርግ ኦርቶዶክስ ህፃናት አርሼ ልሰጥህ ነው። ጨርሼ ልሰጥህ ነው። ኦርቶዶክስ ህፃናት የምታጠምቀው ትምህርቷ፣ ካቶሊክ ህፃናት የምታጠምቀው ትምህርቷ፣ መካነ ኢየሱስ ህፃናት የምታጠምቀው ትምህርቷ፣ ሉትራውያን ህፃናት የሚያጠምቁት ትምህርታችሁ በዜሮ ይባዛል ማለት ነው። አጭርና ግልጽ። ዚስ ኢዝ ኤርሚያስ። በዜሮ ነው የምትባዙት። ህፃናት አጥማቂያን የተባሉ አብያተ ክርስቲያናት ሁሌን የምናገረው 10 ዓመት ሙሉ ተናግሬያለሁ። ካቶሊክ፣ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን የህፃናት መንቦጫረቅ ትምህርት ይባላል። የህፃናት ጥምቀት አንድም አባት አሳይ ነው ብላችሁ ምትሉኝ አይደል? ኢየሱስ ነው አባቴ ሲጀምር፣ ከዛ ነው የምጀምረው። ቀጥሎስ ጴጥሮስ ነው አባቴ፣ ዮሐንስ ነው አባቴ፣ ጳውሎስ ነው አባቴ። ህፃናትን አጥምቁ ብሎ ያለበት ያላመነ ህፃን ልጅ አጥምቁ ያለበት አንድም ቦታ አታመጡ። በዜሮ ነው የምትባዙት። ስለዚሁ ጠገጃችሁ እርስ በርሳችሁ እዚሁ ሙድ ተያያዙ ማለት ነው። የምትለው ካለ መቀጠል ይችላል። 10 ዓመት ሙሉ እንደዚህ አድምቼ ነው የምናገረው። መካኒክና ሉተራውያን ከኛ ወገን ስለሆኑ የምሸፋፍን መስሎታል። አንድም መረጃ የላቸውም። አራት ቤት እነዚህ አድምጥ እኮ እሰጣለሁ። እነዚህ አራቱ አብያተ ክርስቲያናት መላምት 4 ቤተሰብ ይጠራሉ። የእስጢፋኖስ፣ የቆርኔሌዎስ ቤተሰብ ማለት ነው። የወህኒው ጠባቂ የሐዋርያት ሥራ መጽሐፍ ላይ የወህኒው ጠባቂው እና የሊዲያ ቤተሰብ። እነዚህን 4 ቤተሰብ ውስጥ ምናልባት ህፃናት ሊኖሩ ይችላሉ። በቃ ይህን የምታላዝኑብን። ሉተራውያንም ስጠይቋቸው ህፃናት ምናልባት ሊኖሩ ይችላሉ ነው የሚሉት። እዚህ ቤተሰብ ውስጥ የለም ግን ህፃን የ40 ቀን ህፃን ልጅ የ80 ቀን ህፃን ልጅ የለም። በመላምት ዶክትሪን አይሰራም። መካኒሱም ስጠይቃቸው ህፃናት ሊኖሩ ይችላሉ። በቃ ማላዘን፣ ያው ከኦርቶዶክስ የቀዱት ማለት ነው። ኦኬ እነኚህ ሉተራውያንና እነኚህ የወጡቱ ከካቶሊክ ነው። ሉተር ስለሆነ ያው በተዘዋዋሪ መንገድ የሚያገናኘን ቦታ ላይ ያገናኘናል። ኦርቶዶክስ ደግሞ እዚህ ቁጭ ብላለች፣ ኦሪየንታል ብላ ማለት ነው። ኦኬ ከየት ነው ያመጣችሁት? ህፃናት ሊኖሩ ይችላሉ አሉ ብለዋል እንዴ? የ40 ቀን የ80 ቀን ህፃን ልጅ ነው ያጠመቁት። እንዴት ሊኖሩ ይችላሉ ብሎ በሚል ዶክትሪን ላይ ተንጠለጠላላችሁ። እናንተ እኮ ዋስትናችሁ ጥቀሱ ተብላችሁ ብትባሉ የህፃናትን ጥምቀት እውነት ለማድረግ ከእነዚህ ቤተሰብ ውጭ የምትጠቅሱት የለም። እነዚህ ቤተሰብ ውስጥ ደግሞ የ40 ቀንና የ80 ቀን ህፃን ልጅ የለም። እና እርስ በርስ ተተኳኮሱ እዛው ማለት ነው። የህፃናት ጥምቀት በላይ እኔ ጋር መታ አታላዝንም። ጨርሻለሁ፣ መናገር እችላለሁ። ጥሩ እሺ። አሁን ከተናገርካቸው ንግግሮች ሁሉ እኔ በወንጌል የተጻፈውን ቃል እኮ ሁሉንም እኔ እኮ እቀበላለሁ። ምንድን ነው የምቀበለው? ሰው ሳያምን መቼም ሳይሰማ የእግዚአብሔርን ቃል ሳይሰማ ሊያምን አይችልም። ይሄ ደግሞ ሰው ልጅ ሆኖ ሊሰማ አይችልም፣ ሊያስተውል አይችልም፣ ሊያምን አይችልም። እኔ ግን አንዳንድ ጥያቄ ጠይቃለሁ። አንተ ለምሳሌ ማለት ነው። አሁን ለምሳሌ አንተ አንድ ልጅ ወለድክ ልበልና ሰምቶ ማመን አይችልም። አጋጣሚ እግዚአብሔር ያደርገውና ያ ልጅ በልጅነቱ ሞተ። ምንድን ነው የሚሆነው? ያ ልጅ መንግስተ ሰማያት ነው የሚገባው። በምን መስፈርት? ሳያምን እንዴት ዳነ? ኦኬ ቴንክ ዩ። ጌታችን ኢየሱስ ክርስቶስ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። እምነቱን ነው የጠየቁ። ማመን አለበት አይደለ? ጥያቄ ጠይቀኝ አይደለ? አትጩ። ጥያቄ ጠይቀኝ አይደለ? ማመኑ በምንድን ታረጋግጥልኝ? ጥያቄ ጠየከኝ አይደል ወይ? በቃ መልስ እስከመልስ ድረስ ሚዩት አድርገው። እኔ አንድ ልጅ 3 ልጆች አሉ፣ ህፃናቶች ናቸው። አይበለውና ማለፍ ቢመጣ የኔ ልጆች ሲኦል አይገቡም። የኔ ልጆች ብቻ አይደሉም። ኦርቶዶክሳውያን ቢሆኑ፣ ሙስሊም ቢሆኑ፣ ፓጋኒስት ቢሆኑ፣ ማንም ሂንዱዝም ቢሆኑ፣ ቡዲዝም ቢሆኑ ህፃናት ናቸውና ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። መንግስተ ሰማያት ለእንደነርሱ አይነት አይደለችም አይደለም ያለው ጌታ፣ ለእንደነርሱ አይነት ናትና ነው ያለው። ፒሪየድ። ይሄንን ቤተክርስቲያን ራሱ እንኳን ጽፈዋለች መጽሐፏ ላይ።
እሺ ጥሩ። ስለዚህ ስለ እኔ ልጆች ድንገት ቆይ ሰው ሳያምን ይድናል እንዴ? አድመጠኝ። የምን እኔ ልጆች ጋር ትንጠለጠላለህ? መተህ የእኔ ልጆች ይኖራሉ፣ ጌታ የሰጣቸውን የህይወት ዘመን ማለት ነው። አንተ አሁን ብትሞት የት ነው የምትገባው? አያደርግባቸውና ብያለሁ። ቆይ ጥያቄን አልጨረስኩም፣ አልመለስክልኝም። ጥያቄን አልጨረስኩም። ችግር የለውም። እኔ እኮ አያደርግባቸውና ብዬ ቀድሜ እኮ አያደርግባቸው ብያለሁ። አልመኝም እኔ የአንተን ልጅ ደግሞ አንድ ችግር የለውም። ይኸውልህ እኔ የጠየቁ ጥያቄ መለስክልኝ እኮ ምኑን ገልጽ የምታደርግልኝ? አልመለስክልኝም። ምንድን ነው የመለስክልኝ? ሰው ሳያምን ይድናል? ሰው ሳያምን ይድናል? ኦኬ፣ ሰው ሳያምን ይድናሉ ብለህ ስትል እኔ ጋር ጥያቄ የምጠይቀው እኔ ምን ጠይቄ ነው? አይደለም ሰው ሳያምን ይድናል። እኔ ነው የጠየቁት። መልስልኝ። ሰው ሳያምን ይድናል አይደለም? መልስልኝ ቶሎ በል። በኦርቶዶክስ ይድናል? አዎ በኦርቶዶክስ። እኔ በኦርቶዶክስ አልጠየኩም። ያንተን እምነት ነው የጠየቁት። በኦርቶዶክስ ይድናል ነው እኮ ብዬ የአንተን እምነት ነው የጠየቁት። ኦርቶዶክስን ተወው። ስለ ኦርቶዶክስ ተውና ያንተን እምነት ነው የጠየቁት። መልስልኝ ቶሎ በል። ጠየቁ ጥያቄን መልስልኝና ከዛ ያንተ ጥያቄ የጠየቁ መልስልኝ ቶሎ በል። ጠየቁ ጥያቄን መልስልኝና ከዛ ያንተ ጥያቄ መልስ። እስካሁን ድረስ እየጠየቀኝ መሰለኝ። ይሄን ሁሉ እየጻፍኩ የመለስኩ። አይ አልጠየቅኩም፣ አንዴም አልጠየቅኩም። አንተ ሌክቸር ስታደርግ ነበረ፣ ጽሁፍ እየጻፍክም እንደዚህ በ15 ዓመቱ በ16 ዓመቱ እያልክ እየጻፍክ ነበር እስካሁን ድረስ። እኔ አሁን ጥያቄ ጠይቄያለሁ፣ ጥያቄ መልስልኝ። ሰው ሳያምን ይድናል ወይ? ማነው እሱ 15 16 እያለ ሲያጽፈኝ ነበር? ቶ አሁን እሱን ተወውና ወደ ጥያቄው በቃ። አሁን አታመልጥም፣ እዚህ ጋር የትም አታመልጥም። ሰው ሳያምን ይድናል ወይ? መልስ። 15 16 እያለ ሲያጽፈኝ ነበር። ሰው ሳያምን ይድናል ወይስ አይ? እኔ ነው ሚውት ያደረኩ። ተግባቦት ከሆነ ዝም ብለህ አትጭ። ዛሬ ኤርሚያስ ሰው ሳያምን ይድናል ወይ የሚለው ጥያቄ መልሰው። ካልሆነ ትወርዳለህ። ቶሎ በል መልስ። ተግባቦት ወቅ አትጩ። ባዶ ክላስ ውስጥ ነው ያለው። ቤቱ ያስተጋባል። ትጮሃለህ። ምንም እስካሁን ድረስ ጥያቄ መልስልኝ። አልጮህም። 15 16 ዓመት እያልክ ስታስበኝ የነበረው አንተ ነህ ወይ? ችግር የለውም። መልስልኝ። ጥያቄው መልስልኝ። ሚዩት አድርግ። ስትከፍት 15 16 እያልክ ስጽፍ ነበር አልከኝ። ማን ያጻፈኝ? መልስልኝ። ጥያቄ እሱን አልፈልገውም። በቃ መልስልኝ። እታች ውረድ። ኧረ ጥያቄ መልስ እባክህ። ጥያቄ መልስ። እታች ውረድ። 15 16 እያልክ ስጽፍ ነበር አልከኝ አይደል? ከአፍ እየሰማሁ ነው የጻፍኩትኝ። ይህን መተማመን አለብህ በመጀመሪያ። ከዛ በኋላ ነው ባዶ ቤት ውስጥ ሆኖ ይጮሃል። እንደዚህ ነው የሚጮኸው። እኔና ዳንዬ እናውቀዋለን። አይ ቲንክ ብርክዬም ያውቀዋል። አዱናክ እነዚህ ጯሂ ነው። ጯሂ ነው። ዳጌ መልሰው ያሁኑን የራሳቸው እኮ መጽሐፍታቸው አለ። መጽሐፍታቸው አይ ቲንክ ምንድነው እዚህ መጥቷል። አይ ቲንክ ብሩኬ ልኮልኛል። ብሩኬ ልከዋል። ባለፈው ከመጣው ጋራ